ሰላም ሰላም እንዴት ናችሁ? ዲቻሌ ቤተሰቦች ዛሬ በአዲስ ቪዲዮ ተገናኝተናል። ዛሬ ያስኩላችሁ ስልክ ሂዋዊ ሆነር ሞባይል ነውና ይሄ ስልክ አይነሳም ወይ ደግሞ አልከፍት እያለ ነውና ነገር ግን ስልኩ ቻርጅ በምናደርግበት ሰዓት ላይ ቻርጅ ይወስዳል ወይ ደግሞ ቻርጅ ያሳያል። ነገር ግን ስልኩ ማስነሳት በምንፈልግበት ሰዓት ላይ አልነሳም ነው የሚለው። ልክ እዚህ ጋር እንደምታዩት ቻርጅ አድርጌው ቻርጅ አለው ወይ ደግሞ ቻርጅ ፐርሰንቱም እንደምታዩት ነውና ነገር ግን ስልኩን ለመክፈት ስንሞክር አልነሳም ያለ። ብዙ ጊዜ እንግዲህ ፓወር በተናቸው ሲበላሽ ወይ ደግሞ ስዊች በተኑ አልከፍት ሲል ነው እንደዚህ አይነት ነገር የሚያጋጥመውና ስለዚህ ስዊች በተን እንግዲህ አልሰራም ሲል እንዴት አድርገን መቀየር እንደምንችል በዚህ ቪዲዮ ሳይያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ለዚህ ቻናል ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጥታ ወደ ቪዲዮ ልግባ። እንግዲህ ስልኩን የምናደርገው ምንድነው? መጀመሪያ በሲም ቤቱ በኩል ላይ ክዳኑን ከፍተዋለን። የምናደርገው በነጋችን ላይ ስዊች በተኗን ብቻዋን እንዴት አድርገን መቀየር እንደምንችል ነው የማሳያችሁ። ሌላ አይደለም። ሙሉ ለሙሉ መቀየር የምንችልበት ሲስተም አለ። ግን ምንም እዛው ሳትገቡ በቀላሉ እንዴት አድርጋችሁ ስዊች በተኗን ብቻ ማስተካከል እንደምትችሉ ነው እዚህ ጋር ማሳያችሁና ለዛም ነው ይጠቅማችኋል። በተለይ አንዳንድ ጊዜ ኬብላቸው የማይሸጥ ወይ ደግሞ ስዊች በተናቸው ወይ ደግሞ ሙሉ ቮሊዩሙም ፓወር በተኑም ቮሊዩም አይነቱም ጨምሮ አንድ ላይ የሆነው ነገር ግን ገበያ ላይ የማናገኛቸው አንዳንድ ሌላ አይነት ሬድሚ አይነት ሞዴሎች፣ ኦፖ ሞዴሎች ወይ ደግሞ ኤምአይ ሞዴሎች አሉና እንደዚህ ስልኮች ምናልባትም ስዊች በተን ኬብላቸው ገበያ ላይ ላታገኙ ይችላላችሁ። ስለዚህ ያለን አማራጭ የራሳቸውን ኬብል በዛው ባለበት ማስተካከል የሚጠበቅባችሁ ማለት ነው። ስለዚህ እኔም በዛ መንገድ ማሳያችሁ። ልክ እዚህ ጋር እንደምታዩት ስልኩን ከከፈትኩ በኋላ ስንመለከተው ስዊች በተኑ ተነስቷል። እዚህ ጋር ልክ እንደምታዩት የለውም ራሱም ቮሊዩም ፕላሱ አለ፣ ቮሊዩም ማይነሱ አለ። ነገር ግን ስዊች በተኑም የለውም። እዚህ ጋር የምታዩት የስዊች በተን እግሮች በነገራችን ላይ ይለያያሉ። ሁለት አይነት ናቸው። በአጠቃላይ ባለ 4 እግር አለ። በነገራችን ላይ ብዙ ጊዜ ኦፖ ስልክ ላይ ኤምአይ ላይ እና እነዚህ አይነት ሌሎች አይነት ሞዴሎች ላይ ባለ ሂዋዊ ሆኖ አለ። በነገራችን ላይ እዚህ አይነት ሂዋዊ ሆነር የሚባሉ ስልኮች ላይ አንዳንዶቹ ላይ ባለ 4 እግር ናቸው፣ አንዳንዱ ደግሞ ባለ 2 እግር ናቸው ማለት ነው። ስለዚህ ከላይና ከታች 2 እግር ከያዘ ኦልሬዲ ስዊች በተን ይሰራል ማለት ነው። አንዳንዱ ግን 4 እግር ከሆነ እያንዳንዱ እግሮች ይለያያሉና 2 እግር ከተገናኝ ሾርት ያደርገባቸዋል። ስለዚህ ስዊች በተን ፒኗ ወይ ደግሞ እቺ የተነቀለችዋ ፕሬስ መታረጓ ብቻዋን መሸጥ ተጀምራች። እሷን ብቻ መግዛት ይችላላችሁ። ገበያ ላይ አለች። ስትገዙ ባለ 4 እግርና ባለ 2 እግር ብላችሁ ላይ ጌታችሁ መግዛት ይችላላችሁ ማለት ነው። ነገር ግን ከፈለጋችሁ ደግሞ ከሌላ አይነት ስልክ ላይ ማንሳት ልክ እንደዚህ ከሌላ አይነት ሞባይል ላይ ከተበላሹ ስልኮች ላይም ማንሳት ትችላላችሁ። ነገር ግን ልቀደም እንዳልኳችሁ ብቻዋንም ትሸጣለች። 5 ብር 10 ብር እንደዛ አካባቢ ነች እና እሷን ብቻዋን ገዝታችሁ ከሷ ላይ ወደዚህኞቹ ላይ መቀየር ይችላላችሁ። ከፈለጋችሁ ደግሞ ልክ እንደዚህ እዚህ ጋር እንደማሳያችሁ ከስልክ ላይ ከኬብል ላይ ወደ ኬብል መቀየር እንችላለን ማለት ነው። በቀጥታ በካውያቸው ሙቀት ያው ሙቀት ብዙም ስለማይችሉ እና ሙቀት ብዙም ስለማይፈልጉ በካውያችን ብቻ ቴምፕሬቸር በቀላሉ ስዊቿን ማንሳት እንችላለን ማለት ነው። ቀስ እያላችሁ እንዳትቀልጥባችሁ ማለት ማሞቂያ ከተጠቀማችሁ ምናልባት ለመቅለጥ አይነት ነገር ሊኖር ስለሚችል ወይ ደግሞ በማሞቂያ ማንሳት ከፈለጋችሁ ሙቀቱን በመቀነስ ማንሳት ይችላላችሁ። ምንም ችግር የለም። የሙቀት መጠኑን ብቻ መቆጣጠር የሚጠበቅባችሁ ሌላ ምንም ነገር የለውም ማለት ነው። ስለዚህ በእንደዚህ መሰረት በቀላሉ ያው ካውያችሁ በተለይ አሪፍ ከሆነ በጣም ቆንጆ የሚግል ከሆነ በጣም በቀላሉ ማንሳት ትችላላችሁ ማለት ነው። ከዛ በመቀጠል እዚህ ጋር ነው እየሰራሁላችሁ ያለሁት እንግዲህ ባለ 2 እግር ነች። በነገራችን ላይ ከላይ 1 እግር ከታች 1 እግር የምንለው ባለ 2 እግር ነው። አንዳንድ ጊዜ ብዙ ልጆች የሚሸውዱት እዚህ ጋር ባለ 2 እግሩ ላይ ማነው ባለ 4 እግር ስዊች በተን ይመጣላቸውና ባለ 2 እግር ይገጥሙታል። እሱ ደግሞ ሪስታርት ያደርግባቸዋል። ባለ 4 እግር ቦታ ላይ እቺን ባለ 2 እግሯን ብንገጥም ስልኩ እየበራ ይዘጋል። ሪስታርት ነው የሚያደርግባችሁ። ያ እንዳይሆን እንግዲህ መጀመሪያ ለዩት ወይ ደግሞ ቼክ አድርጉት። ስለዚህ ባለ 4 እግርና ባለ 2 እግር መሆናቸው በቀላሉ በመልቲሜትር ማወቅ ይቻላል። ላይ ባለ 4 እግርና ባለ 2 እግር መሆናቸውን ቼክ አፕ ማድረግ ይችላችሁ። ፊዚካሊ እግሮችም ያስታውቃሉ። እነዚህ ባለ 2 እግር ሲሆን ከላይ ያሉት እግሮች አንድ ላይ ወጥ ናቸው፣ ከታች ያሉት እግሮች ወጥ ናቸው። ከታች ያሉት 2 እግሮች አንድ ላይ ናቸው፣ ከላይ ያሉት 2 እግሮች አንድ ላይ ናቸው ባለ 2 እግር ሲሆን። ባለ 4 እግር ሲሆን ግን
ከላይ አንድ ከታች አንድ ወጥ ነው። ከግራም እንደዛው ከላይ አንድ ከታች አንድ ወጥ ነው ማለት ነው። ልክ እንደዛ ነው እንጂ ከላይ ሁለቱ ከታች ሁለቱ አይደለም ማለት ነውና በእንደዛ መሰረት መለየት ትችላላችሁ ማለት ነው። ስለዚህ ባለ ሁለቱን ባለ አራቱን ላለማድረግ እንግዲህ በእንደዚህ መሰረት እንለያለን። እንግዲህ ብዙ ሙቀት መስጠት አይጠበቅብንም። ምክንያቱም ያው እንደ ስለምትቀልጥ ስስ ነገር ስለሆነ እንደ ፕላስቲክም ነገር ስለሆነች የመቅለጥ አይነት ባህሪ ስላላት ብዙ ሙቀት ሳትሰጡ በእንደዚህ መሰረት ቆንጆ አድርጋችሁ ትበይዳላችሁ። እንግዲህ በዚህ መሰረት እንግዲህ ስዊች በተኑን በይጄ ጨርሻለሁ። አሁን የሚጠበቅብኝ መሞከር ነው። ስለዚህ ምናልባትም እንግዲህ በምንበይድበት ሰዓት ላይ ትንሽ ሙቀት ነገር ከበዛበት ላስቲኳ የዛው ተጣብቃ የመያዝ ነገር ስለሚኖርባት ምናልባትም ሪስታርት ታደርጋለች። ስለዚህ እንደዚህ እንገጥምና ምንም ቼክ አናደርግም፣ መጠበቅ ነው። ምክንያቱም ሪስታርት ያደርጋል ወይም ነው ማየት ነው። እንደምታዩት ምንም ሪስታርት እያደረገብን አይደለም። ስለዚህ አሁን እኛ እናበረዋለን ማለት ነው። ስለዚህ እኛ ስናበረው ደግሞ ያነሳልናል ወይ ደግሞ ይበራልናል የሚለውን ደግሞ ቼክ እናደርጋለን። ልክ እንደምታዩት ከፍቶልናል። ምክንያቱም ቀደም ላይ ቼክ አደረኩት ምንድነው ትንሽ ጫን ብላ ጨፍለቅ ብላ የያዘችብኝ ከሆነ በራሱ ይከፍትብኝ ነበረ፣ በራሱ ያበራ ነበር ወይ ደግሞ ሪስታርት ያደረገብኝ ነበር ማለት ነው። ስለዚህ ያንን ነበረ ቼክ ማድረግ የፈለኩት። እንደምታዩት ሪስታርት እያደረገብኝ አይደለም። አሁን በቀጥታ ወደ ቦታው መመለስ የምጠበቅብን ነገር ግን እዚህ ጋር የውጭው ክዳኑ ላይ ያሉት በተኖች በጣም ተሰባብረዋል። በነገራችን ላይ እንደዚህ አይነት ክዳኑ ላይ ያሉት እነዚህ ሲሰባበሩ የውስጠኛውን ቶሎ ያበላሽባቸዋል፣ ቶሎ እንዲያበላሽ ያደርግባቸዋል እና ብዙ ጊዜ የውጭኛው ክፍል ነው የውስጡን እንዲያበላሽብን የሚያደርገው። ነገር ግን እዚህ ጋር ያው ቀስ ብለን አሻራችንን እንገጥማለን። በእንደዚህ መሰረት አሻራውን ገጥመን ከዛ በመቀጠል መልሰን ወደ ቦታው እንገጥመዋለን። ቀስ ብላችሁ እዚህ ጋር ምክንያቱም የገጠምናትን ያው እንዳያበላሽብን በስነ ስርዓቱ በእንደዚህ መሰረት እንገጥመዋለን። ከዛ አሁን እዚህ ጋር ቼክ እናደርጋለን። ኦኬ አሁን እንደምታዩት እንግዲህ ሲገጠም ደግሞ እየበራልኝ አይደለም ያለው፣ ሲገጠም እየተነሳልኝ አይደለም። ምናልባትም ያው ስልኩ ክፍት ነው አልዘጋም። ነገር ግን አሁን የውጨኛው የክዳኑ ላይ ያለችዋ መንኪያዋ በስነ ስርዓት እየሰራች ነው። ቀደም እንደምታዩት እንግዲህ የተሰባበረች ስለነበረች ልክ አልነበረችም እና ስለዚህ ስናያት እቺ መንኪያዋ ልሙጥ ሆናለች ወይ ደግሞ ተሰብራለች። እቺ የውስጥ ልክ እንደ ጡት የምትመስል ነገር አለቻትና እሷ እንግዲህ ተነስታለች። ስለዚህ ሌላ ፈልጋችሁ መቀየር ካለ ትቀይራለች እናንተ ካላችሁ። እኔ ግን ዝም ብሎ በእንደዚህ አይነት በግሉ ነገር እላው ላይ ቀስ ብዬ እያቀለጥኩኝ ጠብ እያደረኩኝ እዛች ጋር መንኪያዋ እንድትደርስ አደርጋለሁ። እናንተ ግን ሌላ ካገኛችሁ ወይ ተመሳሳይ ወይ ደግሞ ለሱ የሚሆን ካገኛችሁ ሌላ መጠቀም ትችላላችሁ። አሊያም ልክ እኔ እዚህ ጋር በማሳያችሁ እኔ እንደምሰራው በእንደዚህ መንገድም ማስተካከል ትችላላችሁ ማለት ነው። ልክ እዚህ ጋር ግሉ ነገር አፈሰስኩበት። ከዛ ግሏ ትንሽ ደረቅ እንድትል አድርጌ ግሏ እንድትነካው ማድረግ ነው የሚጠበቅብኝ ማለት ነው። እና ያው የተወሰነ እንግዲህ እቺን ብዙም ሳናበዛበት ከበዛ ደግሞ ጨፍልቆ ይዘባችሁና ድጋሚ ሪስታርት ያደርግ ቢቻል እንደቀደሙ ከሌላ ከስልክ ላይ ቢገኝ በጣም አሪፍ ነው። የተሻለው አማራጭ ተመሳሳይ ብታገኙና ሌላ ብትገጥሙ በጣም ቆንጆ ነው ማለት ነው። ከዛ ውጭ ግን ያው በእንደዚህ መሰረትም እንግዲህ መቀየር ይችላላችሁ ማለት ነው። እስቲ ቼክ እናደርገዋለን አሁን። እሺ ያው እንደምታዩት ያው አንድ ጊዜ መጀመሪያ ሪስታርት ነገር ቢሆን ትንሽ ያዛ እንደማድረግ ነገር ነው። ከተወሰነ ላላ ታደርጉታላችሁ። የተወሰነ ላላ እንደማድረግ ነገር እናደርገዋለን። ምክንያቱም ሪስታርት ያደርግብናል። በጣም ሄዶ ጨፍልቅ አድርጎ ከያዘብን ሪስታርት ስለሚያደርግብን የተወሰነ ላላ አድርጌዋለሁ። እንግዲህ አሁን እስኪ ከፍት ጠብቀዋለሁ። እዚህ አሁን አልያዘም። ቢይዝ ኖሮ እዚሁ ጋር ራሱ ሪስታርት ያደርግብኝ ነበር። እንደምታዩት ጨፍልቆ ቢይዝብኝ ኖሮ ራሱ ሪስታርት ያደርግብኝ ነበር። ነገር ግን አላደረገም። ስለዚህ በስነ ስርዓቱ እየከፈተልኝ ነው ያለው ማለት ነው። እንግዲህ እናንተም ይሄ ቪዲዮ እንግዲህ በማየት እንደዚህ አይነት ችግር የሚያጋጥማችሁ ስልኮች ማስተካከል ይችላላችሁ ማለት ነው። እርግጠኛ ነኝ በጣም ያስተምራችኋል ብዬ አስባለሁ። ስለዚህ አሁን ቼክ እናድርገው። ይኸው እንደምታዩት እየሰራልኝ ነው ያለው። ምንም ችግር የለም። ይኸው ምንም ስዊች በተኑ አልጨፈለቀውም። ስለዚህ በስነ ስርዓቱ ያዛል ማለት ነው። ስለዚህ በእንደዚህ መሰረት እንግዲህ ፓወር በተናቸው ተብላችሁ ሲመጡ በቀላሉ ያለ ምንም ሌላ ኬብል ያለ መቀየር በራሱ ብቻ ማስተካከል እንደምትችሉ አሳይቻችኋለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።